ሰላም ጤና ይስጥልን የተከበራችሁ የሎ አዲስ ቤተሰቦች የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እንደተለመደው ወደ ዝርዝር ትንታኔያችን ከመግባታችን በፊት የዕለቱን አንኳር ጉዳዮች በቅድሚያ እናስተዋውቃችሁ። በመካከለኛው ምስራቅ የሲኦል በሮች እየተከፈቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት የማስጠንቀቂያ ጊዜ ሊጠናቀቅ ሰዓታት ብቻ በቀሩበት በአሁኑ ወቅት ቀጠናው ከባድ ወታደራዊ ትንቅንቅ እያስተናገደ ነው። የእስራኤል ተከታታይ የአየር ድብደባዎችና የኢራን ያጸፋ ሚሳኤል ጦርነቱን ወደማይቀለበስ ደረጃ ደርሰውታል። የኢትዮጵያ ያልተጠበቀ የዲፕሎማሲ ሽኩቻ በጄኔቫ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት አዳራሽ ውስጥ ኢትዮጵያ በእስራኤል የሰፈራ ግንባታ ላይ የወሰደችው ያልተጠበቀው አቋም ዓለምን አስገርሟል። ይህ ከታሪካዊ የኢትዮጵያ የውጭ ጉዳይ ፖሊሲ ያፈነገጠ ውሳኔ በሀገር ውስጥም ሆነ በውጭ ከፍተኛ የፖለቲካ ንዝረትን ፈጥሯል። የጅቡቲ ወደብ የነፍስ አድን ጥሪና የነዳጅ መርከቦች የኢትዮጵያ የትራንስፖርትና የኢኮኖሚ ደም ስር እያሽመደመደ ላለው የነዳጅ እጥረት በጅቡቲ ወደብ የደረሱ 3 ግዙፍ የነዳጅ መርከቦች መጠነኛ እፎይታን ይዘው መጥተዋል። ሆኖም IMF በቀጠናው ላይ ያወጣው የኢኮኖሚያዊ ማስጠንቀቂያ አሁንም አሳሳቢ ነው። የህወሓት ጥብቅ ማስጠንቀቂያ ለሀገራዊ ምክክር ኮሚሽኑ በኢትዮጵያ ሀገራዊ ምክክር ሂደት ላይ ህወሓት ብርቱ ተቃውሞን አሰምቷል። በትግራይ ስም የሚካሄዱ ውይይቶች ተቀባይነት የላቸውም በሚል የያዘው አቋም የፌዴራል መንግስቱንና የክልሉን ግንኙነት ወደ አዲስ የውጥረት ምዕራፍ አሸጋግሮታል። የኤርትራ ብሔራዊ ቡድን ተጫዋቾች መጥፋት በአፍሪካ ዋንጫ ማጣሪያ ታሪካዊ ድል አስመዝግበው ለምድብ ድልድል ያለፉት የኤርትራ ብሔራዊ ተጫዋቾች ደቡብ አፍሪካ ውስጥ መሰወራቸው የስፖርት ዓለሙን አነጋግሯል። እነዚህና ሌሎች ተያያዥ መረጃዎችን እስከ ፕሮግራማችን ፍጻሜ ድረስ በጥልቀት የምንዳስስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ዝርዝሩ እናልፋለን። የመካከለኛው ምስራቅ የጦርነት አውድማና የትራምፕ ዛቻ። በመካከለኛው ምስራቅ ከዕለት ወደ ዕለት እየተባባሰ የመጣው ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያስጠጋት ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት የቀነ ገደብ ሊጠናቀቅ የተወሰኑ ሰዓታት ብቻ በቀሩበት በዚህ ወሳኝ ጊዜ ወታደራዊ ትንቅንቁ ከመቼውም ጊዜ በላይ ተፋፍሟል። ትራምፕ ኢራን የዓለም 20% ነዳጅ በሚተላለፈው የሆርሙዝን ሰርጥ በአስቸኳይ ክፍት እንድታደርግ የሰጡት ማስጠንቀቂያ ሰዓት እያለቀ ነው። ሆርሙዝን የማትከፍቱ ከሆነ ማክሰኞ የኃይል ማመንጫችሁንና የድልድዮቻችሁ ማቃጠያ ቀን ይሆናል፣ የሲኦል በሮችም እከፍትባችኋለሁ ሲሉ አጥብቀው ዝተዋል። ሆኖም ኢራን የቀረበላትን መፍትሄ ሀሳብ ሙሉ በሙሉ ውድቅ ማድረጓን ያስታወቀች ሲሆን እናንተ የዛታችሁትን ካደረጋችሁ እኔም በአካባቢው ባሉት አጋሮቻችሁ ላይ አደገኛ ምላሽ ሰጣለሁ ስትል የሞሽረት አቋሟን አሳውቃለች። በዚህ የቃላት ጦርነት መሃል መሬት ላይ ከባድ የተግባር ጦርነት እየተካሄደ ነው። እስራኤልና አሜሪካ በኢራን መሰረተ ልማቶችና ቁልፍ የማምረቻ ተቋማት ላይ ከባድ የአየር ድብደባዎችን አጠናክረዋል። በእስራኤል ጦር በተሰነዘረ ጥቃት ሳውዝ ፓርስ የተባለው ግዙፍ የኢራን የኬሚካልና የነዳጅ ማምረቻ ተቋም በእሳት ጋይቷል። በተጨማሪ በሶስት የተለያዩ የኢራን ከተሞች የሚገኙ ቁልፍ ኤርፖርቶች በተከታታይ የአየር ድብደቦች ወድመዋል። ከዚህ ቀደም ከቴህራን 760 ኪሎ ሜትር ርቀት ላይ በሚገኘው የቡሼር የኒኩለር ኃይል ማመንጫ ላይ የተሰነዘረው ጥቃት ዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ በእጅጉ አስደንግጧል። ኤጀንሲው በዚሁ ተቋም ላይ የሚደርስ ጥቃት አደገኛ የራዲዮ አክቲቭ ጨረሮችን ሊለቅና ከኢራን አልፎ በቀጠናው ላይ የከፋ የሰብአዊና የአካባቢ ጥበቃ ቀውስ ሊያስከትል ይችላል ሲል ጥብቅ ማስጠንቀቂያ ሰጥቷል። ኢራን በበኩሏ ይህንን ጥቃት ዝም ብላ አልተመለከተችም። የእስራኤልን የዲሞና የኒኩለር ምርምር ተቋምን ኢላማ አድርጋ ሚሳኤሎችን እያስወነጨፈች ሲሆን እስራኤል ከጦርነት ጋር ግንኙነት የሌላቸውን የሲቪል ተቋማት እያወደመች ነው ስትል ከሳለች። በትላንትናው ዕለት ደግሞ ጥቃቷን በማስፋፋት በእስራኤል ዋና ከተማ ቴል አቪቭ፣ በወደብ ከተማ ሃይፋ እንዲሁም የቤንጎርጉን ዓለም አቀፍ ኤርፖርት ላይ ተከታታይ የሚሳኤልና የድሮን ዝናብ አዝንባለች። ቤርሻቫ የተባለው የእስራኤል የኬሚካል ኢንዱስትሪ የኢራን ጥቃት ሰለባ መሆኑ ተዘግቧል። በዚህ ውጥረት ውስጥ ኢራን እጅግ ቁልፍ የሆነ ወታደራዊ አዛዧን አጥታለች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ የነበሩት ማጂድ ካደሚ በአሜሪካና በእስራኤል የጋራ ጥቃት መገደላቸውን የኢራን የዜና አውታሮች አረጋግጠዋል። ማጂድ ካደሚ ባለፈው ዓመት በተካሄደው የ11 ቀናት ጦርነት የተገደሉትን መሐመድ ካዜሚን ተከትለው የተሾሙ የነበሩ ሲሆን የእሳቸው መገደል በኢራን የስለላና ወታደራዊ መዋቅር ላይ ትልቅ ክፍተት ይፈጥራል ተብሏል። ጦርነቱ በሌላ ግንባርም ቀጥሏል። እስራኤል የሰሜናዊ ድንበሯን የሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ጋር ከባድ የእግረኛና የሮኬት ጦርነት ውስጥ ገብታለች። የእስራኤል ጦር ወደ ደቡባዊ ሊባኖስ ዘልቆ በመግባት የደህንነት ቀጠና ለመፍጠር እየሞከረ ሲሆን ይህ አካባቢ ልክ እንደ ጋዛ ፍርስራሽነት እየተቀየረ ነው። ነዋሪዎች ቀያቸውን ጥለው እየተሰደዱ ሲሆን የዓለም አቀፉ ማህበረሰብ ጊዜያዊ የተኩስ አቁም ለማምጣት የሚያደርገው ጥረት በኢራን የዘላቂ መፍትሄ ብቻ አቋም ውድቅ እየተደረገ ነው። ወደ ቀጣይ መረጃችን ስናልፍ የኢትዮጵያ አስገራሚ የዲፕሎማሲ ቁማር በጄኔቫ።
ከመካከለኛው ምስራቅ ወደ ዓለም አቀፉ የዲፕሎማሲ መድረክ ስንመጣ በስዊዘርላንድ ጄኔቫ በተባበሩት መንግስታት ድርጅት አዳራሽ የተሰማው የኢትዮጵያ ድምፅ ዓለምን አስገርም። አገሪቱ ለዘመናት ከነበራት የታሪክ መስመር ውጪ የውጭ ጉዳይ ፖሊሲ ባፈነገጠ መልኩ አዲስ የዲፕሎማሲ ምዕራፍ ከፋች የሆነው ውሳኔ አስተላልፋለች። ጉዳዩ እንደዚህ ነው። በ61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ እስራኤል በዌስት ባንክ በምስራቅ ኢየሩሳሌምና በጎላን ኮረብታዎች ላይ የምታካሄደው የሰፈራ ግንባታ እንድታቆም የሚጠይቅ ውሳኔ ሀሳብ ቀርቦ ነበር። ይህ የውሳኔ ሀሳብ ፍልስጤምን ጨምሮ አብዛኞቹ የዓለም ሀገራት ሲደግፉት፣ ኢትዮጵያ ግን ውሳኔውን በጽኑ ከተቃወሙ 3 ሀገራት ማለትም ከፓራጓይና ማላዊ ጋር በመሆን ድምጿን ለእስራኤል ሰጥታለች። ይህ ድንገተኛ የአቋም ለውጥ በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆኗል። ውሳኔው በሚስጥር የተቃኘ አዲስ ስትራቴጂካዊ የዲፕሎማሲ ስሌት ውጤት እንደሆነ የፖለቲካ ተንታኞች እየተናገሩ ነው። ሆኖም እርምጃው ጠንካራ ተቃውሞዎችን አስነስቷል። ታዋቂው የታሪክ ተመራማሪና የሃይማኖት መምህር ኡስታዝ አህመድ ዲን ጀበል ለጠቅላይ ሚኒስትር አብይ አህመድ የጻፉት ይፋዊ ደብዳቤ ይህንን ውሳኔ አጥብቀው ተችተዋል። ኡስታዝ አህመድ ዲን በመልእክታቸው የኢትዮጵያ መንግስት በእስራኤል የሰፈራ ግንባታ ላይ የቀረበው የውሳኔ ሀሳብ አለመደገፉ የሀገሪቱ የፍትህ፣ የነጻነትና የፓን አፍሪካኒዝም ታሪካዊ እሴቶች የሚጻረር ነው ብለዋል። አክለውም ኢትዮጵያውያን ለፍልስጤማውያን መብት ከመቆም ወደ ኋላ ማለቷ የሀገሪቱ ዓለም አቀፍ የሞራል ልዕልና የሚጎዳውና ከጎረቤት አረብ ሀገራት ጋር ያላትን የዲፕሎማሲ ሚዛን ሊያዛባው እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ ይህ ውሳኔ ወቅታዊውን የዓለም የፖለቲካ ጂኦሜትሪ ያገናዘበ እና ኢትዮጵያ በቀይ ባህር ቀጠና ያላትን አዲስ ስትራቴጂካዊ ፍላጎት ለማሳካት ታስቦ የተወሰደ ሪል ፖለቲካ መሆኑን ይከራከራሉ። ኢትዮጵያ አዳዲስ ሀያላን ወዳጆች ለማፍራትና የቴክኖሎጂ እንዲሁም የጸጥታ ትብብሮችን ከእስራኤል ጋርና ከምዕራባውያን ጋር ለማጠናከር ይህን አስቸጋሪ ካርድ መምዘዟ ይናገራል። ያም ሆነ ይህ መንግስት በዓለም አቀፍ መድረኮች የሚሰጣቸውን ድምጾች ከዜጎች ስሜታዊና ታሪካዊ አቋሞች ጋር እንዴት ማጣጣም አለባቸው? ይህ ክስተት አዲስና ትልቅ የቤት ስራ ጥሎ ማለፉ አይቀሬ ነው። ወደ ቀጣይ መረጃችን ስናልፍ የጅቡቲ ወደብ የነፍስ አድን ጥሪና የነዳጅ ቀውስ። ወደ አገር ውስጥ ኢኮኖሚ ስንመለስ የኢራንና የእስራኤል ጦርነት በቀጥታ ኢትዮጵያን ደም ስር እየነካው ይገኛል። በሆርሙዝ ሰርጥ መዘጋት ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን የነዳጅ ምርት መስተጓጎሉን ተከትሎ አገሪቱ በከፍተኛ የነዳጅና የናፍጣ እጥረት እየተሰቃየች ትገኛለች። በመላ አገሪቱ ለቀናት የሚቆዩ የተሽከርካሪ ሰልፎች የተለመዱ ሆነዋል። አገር አቋራጭ የህዝብ ትራንስፖርት ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን የትራንስፖርት አሰሪዎች ፌዴሬሽን አሳውቋል። ከገጠር ወደ ከተማ የሚገቡ የግብርና ምርቶች በመስተጓጎላቸው የዋጋ ንረቱ አሻቅቧል። በዚህ አስጨናቂ ወቅት ከጅቡቲ ወደብ የተሰማው ዜና ለሀገሪቱ የኢኮኖሚ ሞተር መጠነኛ እፎይታን የሰጠ ሆኗል። ከኦማን ከህንድና ከሳውዲ አረቢያ የተነሱ 3 ግዙፍ የነዳጅ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ ጭነው ጅቡቲ ወደብ ደርሰዋል። አንዲያሞ የተሰኘው መርከብ ከሳውዲ ጅዳ፣ ብሬቭ ከተባለው መርከብ ከኦማን ዱክም ወደብ እንዲሁም ሌላኛው መርከብ ከህንድ ጉጃራት በመነሳት ይህንን የነፍስ አድን ነዳጅ አድርሰዋል። ይህ በተለይ የኢትዮጵያ አየር መንገድ ዓለም አቀፍ በረራዎቹን ያለማስተጓጎል እንዲቀጥል ትልቅ አቅም ፈጥሮለታል። የጅቡቲ ወደብና ነጻ ኢኮኖሚ ዞን ባለስልጣን ሊቀመንበር የሆኑት አቡበከር ኦማን ሃዲ እንዳረጋገጡት የጅቡቲ ወደብ ቅድሚያ የሚሰጠው ለኢትዮጵያ ጭነቶች ነው። እኛ ያለነው ባብኤል መንደብ ላይ ነው። ሆርሙዝ እጅግ ሩቅ ነው። ጅቡቲ አሁንም ለህንድ ውቅያኖስ ንግድ ክፍት ናት በማለት ማረጋገጫ ሰጥቷል። ይሁን እንጂ ዓለም አቀፉ የገንዘብ ድርጅት IMF ባወጣው ሪፖርት ስጋቱ አሁንም እንዳለ ያሳያል። ጦርነቱ የዓለምን የድፍድፍ ነዳጅ ዋጋ በአንድ በርሜል ከ$90 በላይ ያደረሰው ሲሆን IMF እንዳስጠነቀቀው በምስራቅ አፍሪካ ሀገራት ላይ የነዳጅና የማዳበሪያ እጥረት ሊባባስ ይችላል። የንግድ ልውውጥ መስተጓጎልና የጭነት ዋጋ መጨመር በቀጠናው ላይ ከባድ የዋጋ ንረት እንደሚያስከትል ድርጅቱ አብራርቷል። ወደ ቀጣይ መረጃችን ስናልፍ ህወሓትና የሀገራዊ ምክክር ኮሚሽኑ ውጥረት። በሀገር ውስጥ የፖለቲካ መድረክ በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ የትግራይ ህዝብ ነጻ አውጪ ግንባር ህወሓት ብርቱ ተቃውሞና ማስጠንቀቂያ አሰምቷል። በትግራይ ስም በአዲስ አበባ የሚካሄዱ ውይይቶች ፈጽሞ ተቀባይነት የላቸውም ሲል ህወሓት ያወጣውን ይፋዊ መግለጫ በፌዴራል መንግስቱና በክልሉ መካከል ያለውን የሰላም ስምምነት ወደ አዲስ ፖለቲካ ውጥረት አስገብቶታል። ህወሓት በመግለጫው እንዳሰመረበት የትግራይ ህዝብ የፖለቲካ ጣፈንታ የወደፊት ህልውና መወሰን ያለበት በትግራይ ምድር በትግራይ ህዝብ ተሳትፎ ብቻ ነው። የሀገሪቱ ምክክር ኮሚሽኑ በአዲስ አበባ የጠራቸው ተወካዮችን አስመልክቶ ህወሓት ሲገልጽ እነዚህ ጥቂት ለጊዜያዊ ጥቅም የተሸጡ ግለሰቦች ናቸው። ሂደቱም የመንግስት ፖለቲካ ፍላጎት ለማስፈጸምና የትግራይን ህዝብ ህልውና አደጋ ለመሸፈን የታለመ የፖለቲካ ድራማ ነው ሲል አጣጥሎታል። በትግራይ ህዝብ ላይ ረሃብና የጤና ቀውስ በተደቀነበት በአሁኑ ወቅት እንዲህ ያሉ መድረኮች የህዝቡን መሰረታዊ ጥያቄዎች አይመልሱም ብለዋል። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ክስ ሙሉ በሙሉ ውድቅ አድርጎበታል። ኮሚሽኑ በሰጠው ምላሽ ሂደቱ ሁሉንም ኢትዮጵያዊ ያሳተፈና ገለልተኛ መሆኑን አብራርቷል። በትግራይ ክልል ውስጥ ውይይቱን ለማካሄድ
ህወሓት በትብብር ፈቃደኛ ባለመሆኑ ምክንያት ኮሚሽኑ የህዝብ ውክልና ያላቸውን የማህበረሰብ ክፍሎች በአዲስ አበባ ጠርቶ ለማወያየት መገደዱን አስታውቋል። ኮሚሽኑ አክሎም እንዲህ ያሉ እምቢተኞች ሀገራዊ መግባባት ለመፍጠር የሚደረገውን ታሪካዊ ጥረት የሚያደናቅፉ እንጂ ለዘላቂ ሰላም የሚበጁ አይደሉም ሲል አቋሙን አንጸባርቋል። ይህ ልዩነት የፕሪቶሪያውን የሰላም ስምምነት ምን ያክል ተሳባሪ እንደሆነና የፖለቲካ መተማመን አሁንም በሀገሪቱ እጅግ አሳሳቢ ደረጃ ላይ መሆኑን ቁልጭ አድርጎ ያሳያል። ወደ መጨረሻው ዜናችን ስናልፍ የኤርትራ ብሔራዊ ቡድን ተጫዋቾች መጥፋትና የስፖርት ቀውስ። በመጨረሻም ወደ ስፖርታዊ ዜናችን ስናልፍ የኤርትራ ስፖርት በድጋሚ በዓለም አቀፉ ሚዲያ ላይ አነጋጋሪ ሆኗል። የኤርትራ ብሔራዊ እግር ኳስ ቡድን ቀይ ባህር ግመሎቹ በ2027 የአፍሪካ ዋንጫ ማጣሪያ ላይ በደቡብ አፍሪካ ታሪካዊ ድል አስመዝግበው ለምድብ ድልድል ካለፉ በኋላ 7 ተጫዋቾች መሰወራቸው የስፖርቱ ዓለም አስገርሟል። ኤርትራ በድምር ውጤት 4-1 የሆነ ሰፊ ልዩነት በማሸነፍ ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ የምድብ ማጣሪያ ማለፏን ትልቅ ሀገራዊ ድል ሆኖ ነበር። ሆኖም ደስታው ብዙም ሳይቆይ ለጨዋታ ወደ ደቡብ አፍሪካ ከተጓዙት 10 የሀገር ውስጥ ተጫዋቾች መካከል ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 3ቱ ብቻ መሆናቸው ታውቋል። ወደ ሀገር ቤት የተመለሱት ተጫዋቾች አቤሴሎም ተክለዝኪ፣ ናሆም ታደሰ እና ሮሜል አብዱ ብቻ ሲሆኑ ቀሪዎቹ 7 ተጫዋቾች በደቡብ አፍሪካ በመቅረት የፖለቲካ ጥገኝነት እንደጠየቁ የቢኤስኤን ስፖርት ዘገባ አመልክቷል። ይህ ክስተት ለኤርትራ ስፖርት አዲስ አይደለም። የኤርትራ አትሌቶች እና እግር ኳስ ተጫዋቾች ዓለም አቀፍ ውድድሮች ላይ ለመሳተፍ ወደ ውጭ ሀገራት በሚጓዙበት ወቅት የሀገሪቱን አስገዳጅ ብሔራዊ አገልግሎትና የፖለቲካ ሁኔታዎች በመሸሽ ጥገኝነት መጠየቅ የተለመደ ሆኗል። ይሁን እንጂ ወደ ምድብ ድልድሉ ባለፈበትና ትልቅ ውድድር ተስፋ በፈነጠቀበት በዚህ ወሳኝ ጊዜ የቡድኑ ዋና ተጫዋቾች መጥፋታቸው በቀጣይ ሀገሪቱ ለምታደርጋቸው የማጣሪያ ጨዋታዎች ከፍተኛ ፈተና እንደሚሆንባትና የቡድኑ ስነልቦና እንደሚጎዳው ተንታኞች እየገለጹ ነው። የተከበራችሁ የሄሎ አዲስ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ የዜና ፕሮግራሞቻችን ይህንን ይመስሉ ነበር። መረጃዎቹን አስመልክቶ ያላችሁን ምልከታ በተለይም ኢትዮጵያ በጄኔቫ የወሰደችውን አዲስ የዲፕሎማሲ አቋም እንዲሁም የትራምፕን የመጨረሻ ማስጠንቀቂያ በተመለከተ ያላችሁን ሀሳብ ከታች ባለው ኮሜንት መስጫ ላይ እንድታጋሩን በክብር እንጠይቃለን። ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ ላይክ እና ሼር በማድረግ ትክክለኛ መረጃዎች ለሌሎች እንዲደርስ የበኩላችሁን አስተዋጽኦ አድርጉ። በቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት ሰላምና ጤናን ተመኘን። ቸር ያቆየን።